ሰላም ሰላም ቅዱሳውያን እንዴት ናችሁ? ሁሉ ሰላም ነው? እኔ ጋር ኢየሱስ ክርስቶስ የተባረከ ይሁን። ሁሉ ሰላም ነው። ደህና ናችሁ? ኢየሱስ ክርስቶስ ክብሩን ይውሰደው። ሁሉ ሰላም። ዛሬ እንግዲህ አንዳንድ ሐሳብ እናያለን። መሳፍንት 16 ከ1 ጀምሮ እስከ 30 ባለው እናንተ አንብቡ። እኔ ዋና ሐሳቡን አንኳሩን ነው ማነሳው። አንድ ሳምሶም የሚባል ሰው ነበርና ወደ ጋዛም ወረደ። አንድ ጋለሞታ ሴት ወዷት ማለት ነው። የጋዛ ሰዎችም ሰሙና ምንድነው አሉ? ሳምሶም የሚባል ሰው ወደ ከተማችን ገባ የሚለውን ሰሙና ሌሊቱን ሙሉን የተመካከሩ አደሩ። ለምን? ለመግደል። ሳምሶም ግን በእኩለ ሌሊት ልክ እነሱ እንዳይወጣ ብሎት በሩን ዘግቶት በየትኛውም እንዳይወጣ ብሎ በእንጨት በምናምን በኃይለኛውም ከዘጉበት በኋላ ነቃቅሎ በእኩለ ሌሊት ወጣ ይላል። ከዛ በኋላ ይህን ሰው በምንድን ነው የምንይዘው አሉትና ድላራ የምትባል ሴት ነበር። 1100 ብር እንሰጥሻለን፣ ሂጂና እስቲ የሱን ኃይሉ የቱ ጋር እንደሆነ ንገርኝ አሏት። እሷም ገባችበት። ኃይል የቱ ጋር ነው አለችው። ሳምሶም ከወደድከኝ ኃይል የቱ ጋር ነው እስቲ ንገረኝ አለችው። ሳምሶምም እንዲህ አለ፣ እጄና እግሬ ላይ ነው፣ እሱን ካሰርሽው እደክማለሁ አለ። እጁና እግሩን አሰሩት፣ እንደ ፈትል በጣጠሰው ይላል። ዋሽከኝ፣ ዋሽተኛል፣ ትክክል አልነገርከኝም፣ የቱ ጋ ነው ኃይል ትለዋለች። በሁለተኛው አንቺ ከእንትን ጋር እኔን አጣብቀሽ ካሰርሽው እደክማለሁ ይላታል። አሁንም እንደዛ እያለ ሁለትም አንቺ እውነቱን ጠይቂ እንጂ እንዴት ነው 1100 ብር እኮ ነው የምንከፍልልሽ አሏት። ድላራን የሚገርም ነው። እሷም ሄዳ ትጠይቋለች። እኔ ኃይሌ ያለው አለኝ ፀጉረን ከእንጨት ጋር ካሰርሽው እደክማለሁ ይላታል። አሁንም ፀጉሩን በሙሉ ካሰረች በኋላ ሳምሶም ፍልስጣውያኖች መጡ ትለዋለች። አሁንም እንደዛ ስባል ልክ የታሰረውን እንጨቱን በሙሉ ነቃቀለው ይላል። አንተ እውነትን አልነገርከኝም፣ ሂጂና እስቲ ጠይቂው ይሉታል። ደሊላ ሄዳ ትጠይቀዋለች ደጋግማ። እውነት አትወደኝም፣ ብትወደኝ ኑሮ ኃይል ያለበት ትነግረኝ ነበረ ትለዋለች። እንግዲህ አላት የመጨረሻ በአራተኛው እንግዲህ ከእናተ ማፀን ከተፈጠርኩ ጀምሮ ፀጉረ ላይ ምላጭ ገብቶ አያውቅም። ፀጉርን ከላሽ እደክማለሁ። ፀጉርም እውነቱን ላጡት ያለውም በሙሉ ኃይሉ ተገፈፈ። ምንም ማድረግ አልቻለም። ሳምሶንን ያዙት፣ አይኑን አጠፉት፣ አወረዱት ወደ ጋዛ ይላል። ካወረዱት በኋላ ልክ የእንትን እንድሰራ አስገቡት። ከዛ በኋላ እባክህ አለው አምላኩን እንደገና እባክህ አንድ ጊዜ አስበኝ፣ የድሮ ኃይልን ስጠኝ ይላል። የሕይወቱን መሰሶ አስይዞኝ እባካችሁ ሲል ስለምና ስጸልይ ነበር። ሳምሶም እውነትም ያዘ። እንደምንም ብሎ ታግሎ የቤቱን መሰሶ ከያዘ በኋላ በቁም በሕይወት ሳለ ለገደሉት ለበለጠ ስሞት፣ ሳምሶም ስሞት የገደለ ሕዝብ በጣም ከምንም ይበልጣል ይላል። እዚህ ጋር ምን ልል ፈልጌ መሰለኝ፣ አንዳንድ ሰዎች ክርስቲያን ከሆናችሁ አገልጋዮቹ ማናችሁም ብትሆኑ በጌታ ቤት የቆያችሁም ሁኑ አዲሶቹም ያላችሁትም በሙሉ እኔ ማስተላልፈው አንዳንድ ሐሳብ ነው። ጸጋውን ከእግዚአብሔር ስንቀበል ግን ብዙ ጾም፣ ብዙ ጸሎት፣ ብዙ ምሽግ፣ ብዙ ራብና ብዙ ጥማትን ለፍተን ነው የምናገኘው ጸጋውን ከእግዚአብሔር ጋር ስናገኝ። ያ ጸጋው ስገፈፍና ከኛ ሲወጣ ግን ልክ ብረት ተገፎ ቆዳው በሙሉ ወጥቶ ባዶ እንደሚቀር ነው። አንድ የሰው ልጅ ጸጋ ከወጣ ብትጸልይም ዜሮ ነህ፣ ብትጾምም ዜሮ ነህ። ያለውን ጸጋውን በሙሉ ተገፈፈ። እግዚአብሔር ያድነን። ክርስቲያንን እንላለን። ጸጋው በየትኛው በምን ኃጢአት ከራሳችን ላይ ከኛ ላይ እንደሚወጣ አናውቀውም።
ያንን ጸጋ እኮ እግዚአብሔር ነው የሰጠው ለሳምሶን። እግዚአብሔር እንደገና የሚያይ አምላክ ነው። አንድ ጊዜ አስበኛለሁ። እውነትም እንደገና አንድ ጊዜ ሲያስበው ግን በቁም ሳለ ሲሞት የገደለ ሕዝብ በጣም ብዙ ነው ይላል። ጸጋቸውን በደም ያዙ። እሳቱ እንዳይጠፋ ጸልዩ። በርትታችሁ አምላካችሁን ያዙ። ለማያዋጣ ለዚህ ለካንቱ ሥጋ በቀኝ ለማይለው ጠገብኩ ለማይለው ይበቀኛል ለማይለው ለማያመሰገነው ሥጋ ለሥጋችሁ እንዳትገዙ። አንድ ጸጋ ከወጣ መልሶ ለመግባት ግን እጥፍ ድርፍ ዋጋ ትከፍላል። ኢየሱስ ያድናል። እጥፍ ድርፍ። እባካችሁ ክርስቲያኖች የያዛችሁትን አጠብቃችሁ ያዙ። ፈተና ይመጣል። አዎ ይመጣል። ውድቀት ይመጣል። አዎ ይመጣል። ስትወርቅ ብዙ መጠረቢያ እንደሚበዛ ሁሉ ብዙ ክርስቲያኖች ላይ የሆነ እንቅፋት ሲመጣ ብዙ አፋቸውን ከፍቶ የሚመጣ የሰይጣን ስራ አለ። ግን አምላካችሁን እንዳትረሱ። ብዙ መውደቅ አለ። መውደቅ እንዳለ ሁሉ መነሳት አለ። ማልቀስ እንዳለ ሁሉ መሳቅ አለ። ማጣት እንዳለ ሁሉ ማገኘት አለ። አይዟችሁ፣ ግን ጸጋውን እንዳትጥሉ።